ከእግዚአብሔር እጅ ተወስዶ ሰው እጅ ላይ መውደቅ። ታሪኩ የጉንዳን ነው። ጉንዳን ትጥራለች ትወጣለች። ምናቃት ናት አይደል? ምንቀናባት ናት እኮ ጉንዳን። ትጥራለች፣ ከአቅሟ በላይ ከኪሎዋ በላይ የሆነ ትገፋለች፣ ወደ ጉድጓዷ ትከታለች ምናምን። ይህን የተመለከተ ሰው እስቲ የዓመት ወጪሽ ስንት ነው ሲል ጠየቃት። አንድ ጥሬ አንዲት ስንዴ ናት አለች። እንዴ ለአንድ ስንዴ ነው? በቃ እኔ እሰጥሻለሁ ከዛሬ ወዲህ ፈልሰስ ብለሽ 1 ዓመትሽን ቅጪ፣ ስራ ምናምን መልፋት መውጣት የለም ብሎ ቃል ገብቶላት ያንን አንድ ስንዴ ሰጥቷት ሄደ። በዓመቱ ሲመለስ የተበላው ግማሽ ስንዴ ነው። አንቺም ውሸት አለብሽ? እንዴት አንድ ስንዴ ይበቃኛል ለዓመት ብለሽ ግማሽ ብቻ በልተሽ ጠበቅሽኝ? ለካ ውሸትም አለብሽ አላት። አይ ውሸት አይደለም፣ ከእግዚአብሔር ነጥቀህ ሰው እጅ ውስጥ ከተትከኝ፣ ልትረሳኝ ልትዘነጋኝ ትችላለህ በሚል ስጋት የምችለውን ያህል አልነበረም የምበላው፣ እየቆጠብኩ ነበር የምበላው አለች። ከእግዚአብሔር እጅ ተወስዶ ሰው እጅ ላይ መውደቅ። ለካ የፈለገ ደግ ቢሆን አንድ ቀን ሊዘነጋን ይችላል በራሱ ጉዳይ ተይዞ።